አንድ መረጃ ለማጋራት ነው። እንደዚሁም ደግሞ ጠቃሚ ይሆናል ብዬ ያሰብኩትን መረጃ ወይም ምክረ ሀሳብ ነው ወደ እናንተ ላመጣ የሚችለው። እንግዲህ ብዙ ቢዝነሶች የጋራ ስራ ሊሰሩ የሚችሉባቸው ነገሮች አንዱ ኤግዚቢሽን እና ባዛሮች ናቸው እና በአዲስ አበባ በተለያየ ጊዜ በተለያዩ ተቋማት በግልም በመንግስትም የሚዘጋጁ የኤግዚቢሽን እና ባዛሮች አሉ። እነዚህ ኤግዚቢሽን እና ባዛሮች በተለያዩ ተቋማት ይደረጋሉ። በተለያዩ የኤግዚቢሽን ማዕከልን ጨምሮ በአደባባዮች ላይ እና ብዙ ሰው ግን አይጎበኛቸውም። እኔ የታዘብኩትን ማለት ነው። በጣም ብዙ የህብረተሰብ ክፍል ይጎበኛቸዋል፣ ያያቸዋል፣ ይሸምታል፣ የገበያ ትስስር ይፈጥራል ተብሎ የሚታሰቡ ናቸው ሲዘጋጁ። ነገር ግን የሚጎበኘው የሰው ቁጥር በታሰበው ልክ አይደለም እና በተደጋጋሚ እንደታዘብኩት ከሆነ ብዙዎቻችን ወደ እነዚህ ተቋማት አንሄድም። ምናልባት እንግዲህ የምንፈልገውን ምርት በአቅራቢያ አግኝተን ሊሆን ይችላል። ነገር ግን በእነዚህ ቦታዎች መሄድ ምርት ለመግዛት ወይም ደግሞ የምንፈልገውን ዕቃ ሸምተን ለመመለስ ብቻ ሳይሆን ሌሎች ብዙ እድሎች ያጋጥሙናል ማለት ነው። ስለዚህ እነዚህን ዝግጅቶች በተለይ ስራ የሌለን ቤት ውስጥ የምንሰራው ነገር ከሌለ፣ የምናደርገው ነገር ከሌለ፣ ተግባር ከሌለን ሂደን ተዘዋውረን አይተን ጎብኝተን ብንመጣ ብዙ እድል ልናሰፋበት የምንችልበት አጋጣሚ አለ። በተለይ ስራ የሌለን ሰዎች፣ ቤት የምንውል ሰዎች፣ ስራ የምንፈልግ ሰዎች፣ ገበያ የምንፈልግ ሰዎች ሄደን ብናይ ብንጎበኝ ሰዎችን የት እንደሚሰሩ፣ ምን እንደሚሰሩ፣ እንዴት እንደሚሰሩ፣ ከነማን ጋር እንደሚሰሩ ብንጠይቅ፣ ቢዝነስ ካርዳቸውን ብንለዋወጥ፣ የእኛን ፍላጎት ብንነግራቸው፣ አድራሻ ብንይዝ ብዙ የስራ እድል ብዙ አጋጣሚ የምንፈጥርበት ሁኔታ አለ ማለት ነው እና አንዳንድ ጊዜ እነዚህን ዝግጅቶች አሳንሶ ማየት የለብንም ብዬ ነው የማስበው። ለምሳሌ ባለፈው በቅርብ ጊዜ የጥራት መንደር ተብሎ በሚጠራው አካባቢ የደረጃዎች ኢንስቲትዩት፣ የስነ ልክ፣ የተስማሚነት ምዘና፣ ሌሎችም ተቋማት ባሉበት አካባቢ ሰርቲፊኬት ብቻ ያላቸው ተቋማት ያዘጋጁት ወይም ደግሞ እነሱ ብቻ የሚሳተፉበት ወይም ደግሞ የጥራት ሰርቲፊኬት ያላቸው ተቋማት ብቻ የተገኙበት ኤግዚቢሽን እና ባዛር ተካሂዶ ነበር ከመላው ሀገሪቱ ማለት ነው እና እንደዚህ አይነት በጥራታቸው ያስመሰከሩ አመራረታቸው ኳሊቲን የተከተለ ምርቶቻቸው ዓለም አቀፍ መስፈርትን ያሟሉ ስራዎችን ይዘው ሲመጡ እንዲህ ምን ይዘው ነው ብሎ ሄዶ ማየት አስፈላጊ ነው ብዬ አምናለሁ። በተለይ ወጣቶች፣ በተለያዩ የሙያ ዘርፎች የተመረቅን ሰዎች እነዚህን ዝግጅቶች በደንብ አይተን ሰምተን ማስታወቂያዎችን ሰምተን ብንሄድ እዛ ምርትና አገልግሎታቸውን ያቀረቡ ሰዎችን ቀርበን ብናናግራቸው ምናልባትም ከኛ ሙያ አንጻር የስራ እድል የምናገኝበት አብረን የምንሰራበት ሁኔታ የሚፈጠርበት እድል አለ ብዬ ነው የማምነው እና ኤግዚቢሽን እና ባዛሮችን መጎብኘት ለስራ እድል ነገ ለምናስበው ነገር አዲስ አጋጣሚን ይዘው ይመጣሉ ማለት ነው። እሱ ብቻ አይደለም። በእነዚህ ዝግጅቶች ላይ ውይይቶች ይካሄዳሉ። የቢዝነስ ለቢዝነስ ትስስሮች ይካሄዳሉ። ሰዎች ምርትና አገልግሎታቸውን ይዘው ሲመጡ በእነዚህ ቦታዎች ቢዝነስ ካርዶቻቸውን፣ ለስራ የሚያስፈልጓቸውን ነገሮች፣ በቀጣይ ሊሰሩ የሚያስቧቸውን፣ ከነማን ጋር ነው የምንሰራው ብለው ኤክስፔክት የሚያደርጓቸው ባለሙያዎች፣ ሌሎች ድርጅቶች አሉ። ከሚፈልጓቸው ነገሮች አንዱ ሰራተኛ ሊሆን ይችላል፣ በጋራ መስራት ሊሆን ይችላል፣ ትስስር መፍጠር ሊሆን ይችላል እና ሆኖስ እኛ በተለያየ የሙያ ዘርፍ ተመርቀን ቁጭ ከምንል በእነዚህ ቦታዎች ሄደን አሰስ ብናደርግ ብንጠይቅ ብዙ እድል የምንፈጥርበት ነው እና በተለይ ስራ የሌለን ሰዎች፣ ስራ የምንፈልግ ሰዎች በእነዚህ የኤግዚቢሽን እና ባዛር ዝግጅቶች ላይ መሄድ፣ መታደም፣ ማየት፣ መከታተል እና ከኛ የሙያ ዘርፍ ጋር የሚሰሩት የትኞቹ ናቸው የሚለውን በማጤን ከነዚህ ድርጅቶች ጋር ፍላጎታቸውን አውቀን ነገ ለኛ ሰፊ እድል ይዘው የሚመጡ ሊሆኑ ስለሚችሉ ይህንን እንደ አንድ መልእክት ብትይዙልኝ ደስ ይለኛል። ሌላው ከነዚህ ዝግጅቶች ትሩፋት አንዱ ከውጭ የሚመጡ ተቋማት አሉ። የውጭ ሆነው በሀገር ውስጥም ደግሞ የሚያመርቱ አሉ እና የውጭ ኤክስፒሪየንስ ነው።
እነዚህ ተቋማትም ተመሳሳይ ፍላጎት አላቸው። ምርትና አገልግሎታቸውን መሸጥ፣ ቀጣይ ትስስር መፍጠር፣ ከሀገር ውስጥ ካምፓኒዎች ጋር በጋራ መስራት፣ እንደዚሁም ደግሞ በዚህ ዘርፍ ሊሰሩ የሚችሉ ሌሎች ባለሙያዎችና የዘርፉ አካላት ጋር ግንኙነት መፍጠር ነው እና የውጭ ድርጅቶችንም የማግኘት እድል ይኖረናል። ከውጭ የሚመጡት እንደዚሁም ደግሞ በሀገር ውስጥ ነው የውጭ ኩባንያዎች ማለት ነው እና እነሱን የምናገኝበት እድል ይኖራል ማለት ነው። ሌላ ስታርታፖች አሉ፣ ጀማሪዎች ከታች ጀምረው ምርታቸውን የሚያሳድጉ ሀ ብለው ምርት የጀመሩ። ስለዚህ እነሱ እንዴት ስራ እንደጀመሩ እንዴት እንደሚሰሩ የአሰራር ሂደታቸውን በቀላሉ የምንረዳበት እኛም ነገር ሌላ ስታርታፕ የምንፈጥርበት እድል ይኖራል ማለት ነው እና ቁጭ ብለን ምንም የምናመጣው ነገር የለም። ይሄ የለም ይሄ የለም። እኛ ካልሄድን ነገሮች ወደ እኛ አይመጡም። ለዛ ነው ብዙ ድርጅት በአንድ ቦታ የምናገኝበት አጋጣሚ ቢኖር እነዚህ ኤግዚቢሽን እና የባዛር ዝግጅቶች ናቸው። ሁሉንም ላይሆን ይችላል። ምናልባት በዓልን መሰረት አድርገው ምርትና አገልግሎታቸውን የሚያቀርቡ ተቋማት የተወሰነ ምርትና አገልግሎት የሚገዙ ድርጅቶችን ብቻ ወይም ደግሞ ሰዎችን ብቻ ሊመለከት ይችላል። ነገር ግን ሰፊ የሆኑ ብዙ ቴክኖሎጂ የሚጠይቁ ሙያ የሚጠይቁ ሰራተኛ የሚጠይቁ ኤግዚቢሽን እና ባዛር ዝግጅቶች ይካሄዳሉ። ሌላው ደግሞ በየዘርፉ ለምሳሌ ማዕድን ላይ የማዕድን ኤክስፖ ሲዘጋጅ፣ ውሃ ላይ ሲዘጋጅ፣ የሌሎች የቴክኖሎጂ የግብርና ሲዘጋጅ ግብርና ላይ እየተመረቅን ግብርና ላይ ሙያ ያለን ሰዎች እዛ ቦታ መሄድ አለብን። ማዕድን ኤክስፖ ሲሆን ማዕድን ላይ ሙያ ያለን እውቀት ያለን እዛ የተመረቅን ሰዎች እዛ መሄድ አለብን ብዬ ነው የማምነው እና ብዙ ጊዜ እነዚህን ዝግጅቶች ከሙያችን አንጻር ነገ ልንሰራ ከምናስበው ነገር አንጻር አይተን መሄድ ይጠበቅብናል። እጃችን ላይ ምንም ነገር አይኑር። እጃችን ላይ ይሄ የለኝም ይሄ የለኝም ብሩ የለኝም። ብር ካለን እንኳን አንሰራም። ኦልሬዲ ብር ለማግኘት ነው፣ ትስስር ለመፍጠር ነው፣ ለማደግ ነው። ዛሬ ከምንም ተነስተን ነገ ብዙ ቦታ ልንደርስ እንችላለን እና እንደዚህ አይነት ዝግጅቶች ስትሰሙ የት ናቸው እንዴት ናቸው ብላችሁ ሂዳችሁ እዩ፣ ጠይቁ። በእውነት ነው የምላችሁ። ሂዳችሁ ፐርፐዝሊ ነው የምንሄደው። ደግሞ ዝም ብለን ዞረን ለማየት ሳይሆን ሰዎቹን አናግሮ ቢዝነስ ካርዳቸውን ይዞ ሙያችን አስተዋውቀን ከዚህ ከዚህ ነው የሚሰራው እንደዚህ እንደዚህ ፍላጎት አለኝ እናንተ ጋር ልሰራበት የምችልበት መንገድ አለ ወይ ምናምን ብላችሁ መጠየቅ፣ ተቋማቱ ጋር ዘላቂ ትስስር መፍጠር፣ ተአማኒነታችሁን በዚሁ አጋጣሚ ያመጣችሁትን ውጤት ከዚህ በፊት ምን ስትሰሩ እንደነበረ የምትሰሩም ከሆነ ሌላም ደግሞ የጀመራችሁ ትንሽ ነገር ካለ እሱን ልታሰቡባቸው ከምትችሉባቸው ድርጅቶች ጋር መተዋወቅ ያስፈልጋል ማለት ነው እና እነዚህን ዝግጅቶች ዝቅ አድርገን እንዳናይ አደራ እላለሁ። አሁን በተለይ ስራ የምንፈልግ ማደግ የምንፈልግ ሙያ ያለን ሰዎች እውቀት ያለን ሰዎች እነዚህ ብዙ ድርጅቶችን አንድ ቦታ የምናገኝበት አጋጣሚ ሲፈጠር ሄደን መጎብኘት፣ መተዋወቅ፣ ራሳችን መግለጽ፣ ሌላ የቢዝነስ የእድገት የስራ እድል ማመቻቸት ከኛ ይጠበቃል ማለት ነው። ይህንን ያልኩት ብዙ ጊዜ በታዘብኳቸው እኔም ከምሰራበት ተቋም አንጻር ብዙ ኤግዚቢሽኖች፣ ባዛሮች፣ የቢዝነስ ውይይቶች ከውጭ ካምፓኒዎች ጋር ከሀገር ውስጥ ድርጅቶች ጋር ይዘጋጃሉ እና በተጠበቀው ልክ ብዙ ሰው ይጠራና ብዙ ሰው አይመጣም እና የማይመጣውም ለምንድን ነው የሚል ጥያቄ ስላጫረብኝ ነው። ዛሬ ይህን መልእክት የሚደርስ ከሆነ ሁላችሁም ተረድተን እንዲህ አይነት ነገሮች ሲኖሩ ምን አለ ብሎ ማየት፣ መጎብኘት፣ ማሰብ ይጠበቅብናል ብዬ ነው። ምክንያቱም አሁን የመጣው ያለንበት የበጋ ወቅት ነው። ስለዚህ ጥምቀት አለ፣ የገና አለ፣ የፋሲካ አለ፣ ሌሎች የበዓላት አሉ እና ከዚህ ጋር ተያይዞም ሌሎች ብዙ ዝግጅቶች ይኖራሉ። ተቋማት የሚያዘጋጇቸው ኤክስፖዎች አሉ፣ ባዛሮች አሉ፣ ትርኢቶች አሉ። ስለዚህ እነዚህ ነገሮች ሲዘጋጁ አስበንበት ሄደን ከኛ ፍላጎት ጋር ሊሄድ የሚችለውን ነገር እንድናገኝ እድል የሚመቻችበት ስለሆነ ይሄንን ወጣቶች፣ ሴቶች፣ የሚመለከተን አካላት በሙሉ እንድናስብበት ብንችል ቢዝነስ ካርድ አዘጋጅተን ካለን ሙያ ከአድራሻችን ከትምህርት ዝግጅታችን ጋር የተያያዘ ቢዝነስ ካርዳችን መስጠት፣ ካልሆነ ደግሞ የእነሱን ስልክ በተቋማቸው ስም መዝግቦ መያዝ፣ በምንፈልግበት ጊዜ እዚህ ቦታ እንዲህ ተገናኝተን ነበረ፣
እንደዚህ ምርት አቀርባችሁ ነበረ፣ እዚህ ጋር መስራት ፈልጋለሁ፣ ሙያ አለኝ ብለን ስራ ሁሉ የምናገኝበት አጋጣሚ ሰፊ ነው። በዚህ አጋጣሚ ብዙ ሰዎች ትስስር ፈጥረው ብዙ ቢዝነስ የሰሩ፣ ብዙ ያደጉ፣ ብዙ በጋራ የሰሩ፣ ብዙ ራሳቸውን ያሻሻሉ ሰዎች አውቃለሁ እና ይሄንን እንደ ቀላል አጋጣሚ እንዳትወስዱት አደራ ለማለት ዛሬ መልእክቴን በዚሁ አጋጣሚ ማስተላለፍ ፈልጋለሁ። አመሰግናለሁ። ሾርት ኮፒ ሊንክ ብታደርጉት ለሌሎች መልእክቱ ይደርሳል ብዬ አስባለሁ። ቴንኪው